ማረግ ጠራችኝ፣ ሄድኩኝ። እሺ ነገር ታገኘዋለህ በኋላ ሊጠራኝ ኋላስ ከዛም ለልጆቹ ወሬት ናት። ከዛ ለልጆቹ የቅድሜ ድሮ የሚጠቀሰው እሱ መጥቶ ከዛ እሷ ለሰውዬው እየሰራች እኔ ደግሞ ለዚህኛው ልጅ ስሬታ ብዬ እጄን አንቺ ግን ይህን ላይ ሽም እስካሁን እግዚአብሔር ይመስላል ማርያም ላይ ከዛ እጄን ቆረኩት ደማ ከዛ በመንድሉ ሳብስ ደግሞ ወደፊት ለፊት ይዞራል። እጅ ደም ተርገና ከፊቷ እንደዚህ ያላደረኩትም አይኗ በጀርባ እንደሚያንስ ማርያም ፈራሁ አይደለም። የምን ፌስታል እጅ ደማ እንደዚህ ዶሮውን ተናራኩትም ስሪ ተብዬ እንዴት ያለ ከዛ በጣም ደግሞ ሲደማ ከዛ እሷ ስም ማለት ገብርኤል ከዛ ማርያም ከዛ ዝም ብዬ አላደርግ ከዛ በመንድ እንደዚህ ያስኩትና ሴትዮዋ እኮ እየገመተችኝ እና በጀርባ እያልኩና ከዛ እንዴ ደምቶ እንደዛ ብታረጊ እንትን ትላለች። ከዛ እጅ ደምቷል እንጂ አንቺ አድርገዋልኳት ምን አይነት አላረገች እንትን የለም እንዳለች መቃት ከዛ ምን ሰው ተጣጥፋ ነው መሰለኝ ለልጆቹ ነግራ መሰለኝ ይሄንን አስመጣች። ከዛ እሷ አደረገች ለሰውዬው ምናምን የተባለች ምናምን ሰራ ማለት ያልሰራ ለዚህኛው ላይ ሰርቼ ሰጣው። እስኪ አሻውሪ ይላል እና የወሬ ተማት ነው ሌላ ነገር ነው። አይ መጀመሪያ ልንገርሽ ነው ማታውማ ለምንድን ነው ያጉረመረማችሁት? ኧረ እኛ አትስሩ ብለናል እንዴ ሰርታችሁ መብላት መብታችሁ ነው አልኩት። ማን ጠይቋት ስለማታው ዴሽ እንደሆነ አላውቅም። ዴሽ ማብራት ማፊ ማለት አታወጣልኝም አታወጣልኝም። እስካሁን ያወራሁሽ ለውሸት ነው። ስታጉረመረሙ እንዲሁ ላለች ማርያም ቤት ሲጀመር ዙራ ስታይሽ እኮ ነው አትቤ ሲጀመርም እንትን አትልም አትጠይቅሽም አታስብሽም። በኋላ ተዚያ እናላት ሞላ ይሆን እንገራል እንትን ምን ነበረ ማታ ሰሞኝማ ማታ የሚባለው የምር ግን ስራ ከሚበዛ ቤትና ስራ ከሚበዛበት ቤትና ስራ በዝቶ ሰዎቹ የሰዎቹ ጥሩነት ዋና ይበልጣል። ከዛን ስራ በዝቶ ምግብ አለበት ቤት እና እንደው በቃ ስራ የሌለበት ቤት ተቀምጦ መዋል ማንኛው ምርጥ ነው? ስራ በዝቶ ምግብ ቢኖር ለእኛ አሁን ስራ ስለማይበዛብን ምግብ የለም። ምግብ አለበት ቤት ስራ በዝቶ ስንሰራ ውለን ምግብ አለበት ቤት ቢሆን እኛ ምርጫችን ነው። ለምሳሌ ምግብ ምናምን ስንሰራ ስራ ይበዛል። ያኔ በቃ ለእኛ ደስታችን ነው። ምክንያቱም የሰው ልጅ ዋናው ምግብ ካልበላ መኖራች ነው። አሁን ጠዋት ቶስት በጁብን በልታችሁ ከዛን ምሳ ታረፍታላችሁ። ከዛ እራት ድጋሚ ያንን መብላት እንዴት ነው? ሰውነት ያንቀጠቅጣል። አሁን ለራስ ቆጥተዋል፣ እነሱ ወጥተዋል። እኛ ደግሞ እንደፈረደብን ከውጭ እነሱ አመት በርገር ቤዛቸው ምናምን ይበላሉ። ቃል ኪዳንና ዚሜት ደግሞ እንደፈረደባት ቶስት እና በጣም ነው የሚያሳዝነው። ማታና ያን ነገር የሚሰራው ይመስላል እና አንዳንዴ የሆነ እኔ ምን ይገርመኛል። የሚገርም አሁን እኛ ሰው ጥሩ ናቸው ወይስ መጥፎ ናቸው ወይስ ምንድን ናቸው? ምግብ ለራሳቸው ከውጭ አመጣው ምናምን ይበላሉ፣ ለእኛ ይሰጡን። እቤት ምግብ የለም ያለው ቶስት በጁብን ካላት እሱን በቲማቲም ሰርተን እንበላው። ሁሌ ግን በጣም ይሰለቸው እኮ
ጠዋት በላን ማለት ሰርተን እንበላ አማራጭ የለንም። ማታም ደግመን ያንን ድጋሚ ሰርተን እንበላዋለን እኮ ግን በቃ ያኔ ሰውነታችን እንትን አይልም ይንቀጠቀጣል። ሰውነታችን ጠዋት ችግር የለውም። ድጋሚ ማታ ስንበላ አንጠግብም። ማታ ብንበላው በቃ አያረካንም። መጥገብ ቀርቶ ሰውነታችን እንዴት ነው በቃ እንቀጥቀጥ ጉልበታችን። እግዚአብሔርን የያዘኝ እኔ አሁን ውሃ ነው በቃ እዚህ ሀገር እግዚአብሔር ይመስገን አየሩ ሞቃት ስለሆነ ውሃ እጠጣለሁ። በቃ እሱ ይዞናል። ግን የሆነ እናማ ቶስት በቶስት ለማውራት እግዚአብሔር በጣም የቶስት መጋዘን ነኝ እና አንድ ሰው የኛ ሰዎች ጥሩ ናቸው። በስራ እንደዚህ የደሞዝ ቀን ትናገራለች፣ አንዳንድ ትቆጣጠራለች። ከዛም ውጭ ግን ያኔ ደህና ናቸው። ግን ፊታቸው እንደ ተኮሳተረ ነገር የሚያከነቱ በምንነት ነገር የለንም። ግን የሆነ እንደዚህ ነው ብሎ የሚናገሩን ነገር የለም። በምግብ ነው ችግሩ። ሌሽ ኦኬ። አሁን ጥሩ ናቸው የሚባሉት ወይስ ምን አደረጉት? ሲሻን ምንም ነገር ጥሩ ናቸው ብዬ የምለው ምክንያት ምንድነው? ለምሳሌ አይጮሁም፣ አይዶና ለምን ይሄ ሆነ ለምን ይሄን አላደረጋችሁትም ምናምን ብለው ለምሳሌ አንዳንዶቹ አሁን ጽዳት ምናምን በጣም ቸክ ያደርጋሉ። አሁን እኛ ሴትዮ ሲመጣባትና እንዴት ሲመጣባት ነው ደግሞ ጊዜ አካባቢ ነው ከተቆጣጠረ ከተባለ ከዛም በኋላ አልተቆጣጠርም እና እንደዚህ አንዳንድ ነገር ለራሳቸው ነው የፀጉር ቅባት ብዙ ምናምን ካልናት ምናምን ብቻ ለእኛ የሆነ ወጪ የምታወጣ ነገር ካላት ያማታል። ያ ረቢ በገንዘብ ስማ ደሞዝ በስነ ስርዓት ነው የሚሰጡት። ከዛ ውጭ እዚህ ቤት ጥሩነታቸው አይታየኝም። ደሞዝ በሰዓት ነው የሚሰጡት። በምግብ በኩል የሉም። ያረ በምግብ በኩልማ ኤክስፐርት ናቸው። ይሄ እንጃ አንዳንዴ ላይ ለእኛ ከምንበላው ቢደፋ በስመ አብ እግዚአብሔር ስባላ ውስጥ ቢገባ ይሻላቸዋል። አዎ የደስታዋ ሲጀመር ከሆነ ማታው ተርፏል። ማርያም ግን እኔ የምር ግን ርቦናል። እኔ ማለት ልንገራቸው ማታ ነው የሚባለው። በሳቅ ታሪክ እኮ ነው። ግን አይ እኮ ለታሪክ እግዚአብሔርን ታሪክ አንቺ ራስሽ የምታመጪው ነገር እንደ ታሪክ አማራጭ የለም። ልንገራችሁ ምናልባት ሊፖሰትም ላይፖሰትም ይችላል። አይደለም ግን የምንፖሰት ነው። ምን አደረግን መሰላቸው? ተናደንና አየና ምሳ አልተሰራም። ከዛ ራት ደግሞ አልተሰራም። ቤት እስኪ ራት አይሰራም። እኛ ጋር ምሳ ነው የሚሰራ። ምሳ አርብና ቅዳሜ በቃ አይሰራም። እግዚአብሔርን አይሰራም። አርብና ቅዳሜ ስፒክ ከመጣሁ ጀምሮ አርብና ቅዳሜ ምግብ ተሰርቶ አያውቅም። ከሰኞ እስከ አርብ አንዳንድ ጊዜ ይሰራል። ከሰኞ እስከ ሐሙስ። ከዛን አርብ ዕለት ነው አርብ ነው ምሳ አልተሰራም። ቁርስ የለም። ቤት የሆነ ነገር የለም። ያለው ቶስት ብቻ ነው። አመተው እነሱ ምናምን በላው ምሳ ከምሽቱ 5 ሰዓት አካባቢ እኛም አልወጣንም ክላስ። ምክንያቱም ራት አርብ ርቦናል። ቁርስ የሆነች አንዲት ቶስት ነገር የቀመስነን ምሳ የለም ምናምን ይርባል እንዴ ሰው ካልበላ ይኖራል እንዴ? ጉድ እኮ ነው። ከዛ ያን ያክል የሆነ ርቦኝ ቆቶልኛል። በነገራችን ላይ ሳየው እንጠያለን ነበር እና እንደውም ወደ ክላሳችን ወጣ በቃ ራት የለም ምናምን ብለን አመጡና ለራሳቸው ያን ሁላ እንደው የሆነ ነገር አምጪ ብለውኝ ስሄድ በቃ ታየኝና ተሰብስበው ይበላሉ። ልጆቻቸውን ምናምን ተሰብስበው ሳይናቴ እዛ ጋር ባያል ያመጣ ያለቀሰች ጉድ እያኩኝ አለቀስ። ከዛን ኩሽና ትንሽ አለቀስና ወጣን ክላሳችን። ከዛ ክላሳችን ምንም እነሱ ይበሉበትን እቃ ምናምን ላነሳ ነው እንዴ ስራ ያማለፈኝ አላነሳም። ተናድጃለሁ። አንዳንዴ ይሰጡናል፣ አንዳንዴ አይሰጡም። አንዳንዴ እንደው በአመት አንዴ እንደው አንዴ ጦሽ ታላቸው ተሳስቶ መስለኛል አንዳንዴ። ለዛውም ደግሞ ከነሱ ከሚበሉ ሳይሆን ሌላ ነገር ነው ለኛ የሚጠሉት፣ ሌላ ማለት ነው። ታቀየነ ሌላ አይነት ገርመኛል እግዚአብሔርን። ከዛን ወጣን ክላሳችንና ቃል ተወለ ደረጃውን እንደው ልማተና እናቴ እኮ የምን እናቴ ለእኔ አውቃለሁ እንዴት እንዳደግኩኝ ራሴን አውቃለሁ። እግዚአብሔርን ከቤት እንጀራ አልበላም ብዬ አስቀይሬ ከጎረቤት መበላ ሰው ነበርኩ ማለት በይሄን ያክል ያ ነገር መጣና ትዝ አለብኝ። በቃ እናቴ መጣች እና አለብኝ መጣሁና ደረጃው እግዚአብሔርን ተናነቀኝ። በጣም አለቀስኩኝ። ታዘዋጣለኝ
አራበኝ ርቦኛል እኮ ግን ማደር እችላለሁ። አይደው ነው ችግር የለብኝም። ተናደነ እዛ ሰው መጣች። እዛ ሳለቅ ሙድ ያዘችብኝ ምናምን አዛ እንጂ እዛ ምናምን አለና ምን አሰብን 6 ሰዓት ማለት ከሌሊቱ 6 ሰዓት እነሱን በልተው ጨርሰዋል። ምን እንዳደረግ መንገራቸው ተናደርኩኝ። እነሱ ለእኛ ቦታ የላቸውም አይደለ? ክብር የላቸውም። ስለዚህ ተነሳንና ምን እናደርጋለን መሰላችሁ? እንውረድና ኩሽና ቲማቲም ከተፈን ምናምን ለብለብ ነገር እሱን ሰጥተን በቶስት እንብላ። ካላስ ካበላን ነው እንብላው፣ ከደፋን ነው እንደፋዋለን። በቃ አለቀ። ብቻ ግን ሄደን በሩን ከፍተን በቃ ማሽተት አለብን የሆነ ነገር በቃኛ በቃ መስራት አለብን። ከዛ ይሻላል እሷ ከተነሳን በቃ እንሄዳለን። ከወጣን በኋላ ተመለስን ሄድን ኪችን። እኔ መጀመሪያ ሄድኩ፣ ተከትላ መጣች። ሽንኩርታችን ከተፈን በሩን ከፍተን እዛው ናቸው። ሽንኩርታችን ከተፍን፣ ቲማቲማችን ከተፍን ምናምን አወርወን ስለነበር በልተን ወጣን። አይዶ ነው ምን እንደምን ከዛ የበሉበትን ሳናነሳ እናነሳ ቆርፈ ብለን እዛው ዝረክረክ እንዳለላቸው የተፈላበት ቡና ምናምን ከዛሬ እኮ እናነሳ ነበረ ትችላቸው ያው ጠዋት የምሰራው እኔ ግን በቃ ይሁን ነው ተዘራቆላ ሄደ ራሷ ቤት አይደለም አርገን በልተን አደርን። እኛ እንደዚህ ግን አርገን በላን እና አንዳንዴ ያሳኔ በቃ ትዝ የሚለኝ ልክ ተሰብስበን እኔ በእናቴ ቤት ቤተሰቦች ጋር ነው የነገር ትዝ እናደራለን። የባስ ይርበኛል ክፍት ይላል እና እነኛ ሰዎች ጥሩ ናቸው ወይስ ምንድን ናቸው? እዚህ ሀገር ጥሩ የሚባል ነገር የለም። እና ያን ይመስላል። ለታሪክ ከስንት አንድ ነው ጥሩ። ጾምን ይዋል ጥሩ ነው። አሁንም የለም። ትላንት እንደዘርገን በጣም ደግሞ ወፍረናል እኮ ግን ኧረ በጣም እሺ። ጧት አሁን ጧት ቁርሳችን ደግሞ ቲማቲም እንደዛ ሰርተን በላን። አሁን ምሳ የለም። እራት ድጋሚ ያንን ሰርተን ልንበላ ያኔ በለን እኮ ወደው ልንጠግብ እንችላለን። ግን እኮ ማለት ነው እግዚአብሔር ሰውነታችን በቃ ግን እኮ ግን ያለ ነው በቃ ተወርቶ አያልቅም።